ሽቶ ነው ደማከሴ ነው የምፈልገው አንቺ ሽቶ ይሻላል። አረድ የማከሴ ነው ቆንጆ አንቺ ካሮቲውም ካሽኮቲውም አይሻልም? ተቀየረ በቃሌ ይሄን ተበላሽቶ አስተካክለኝ ሲያንቺው አሁን እዛ አንቺ ሰፈር ያየው አገርሽ ፋጡማ የምትባል ልጅ አለች። አዙሚ እንደው እሷ ጋር ሊሄድ አስቤያለሁ። ስለደሱ ማለቴ እህቴ እንድትሆን ሙጃሂድ ልጅ ይዘው ወደ አዲስ አበባ ቶሎ በነገ ትኬት ቆርጠህ ከዚህ ሀገር አጥፋ አይደለ እንዲያ ሳይሆን ከፋጡማ ትንሽ እንደው አይኔን ዘረቅ አደረገችው። እንደዚህ ነው መታ መታ ነው እና እንዴት ነው አታገናኘኝም? እሷን ምናሻ አገናኝሃለሁ። ከዛ ግን ፍርድ ፈርድህ እራስህ ላይ ምን አይነት ፍርድ አንቺው? እኔም ባገባ እኮ አንቺም ቶሎ መንገዱ ይከፈትልሻል። መንገድ ተይዘን እንዴ? ኦኬ መንገድህን ያስከፈኝ አሃ እሱማ ችግር ነው። አንቺንም አግብቼ ፋጡማንም ደግማለሁ። ምን ነው አኮረፈኝ እንዲሁ እናንተ ሴቶች ደግሞ ምን ነው ፋጡማ እህትሽ አይደለች? ለአንቺ የምትወጂው ለእሷም ውደጂላት። ለአንቺ ሀገራችን ደሴ ስማችን ወለይ እንኳን የወደደን ያየን ተሰቃይ ወየ ልብ የቀለጣቸው እኔም ልቀጥል። የወሎ ልጅ ሁኜ ክፋት ካለብኝ ፍቅር ፍርድ ቤት ሞት ይፈረድብኝ። አንቺው አስቅም አትሳቂ። አንቺው ደግሞ የምረን እኮ ነው። ለመጀመሪያ ጊዜ እግሬ ባቲ ቆንጆ ልጅ እንደ ሸት ያፈራል ያው እንደ መገቡ ምን እንደነካኛው አንዳች ሸጋዎች ኮረዳዎች ወጣቶች እንዴት ናቸው? አቦ ደግ ናቸው። ዛሬ እንግዲህ በውቢቷ ደሴን ታውቋታላችሁ አይደል? ደሴ ላይ እንገኛለን። ለማንኛውም ወደ ሚፍታህ ልመለስና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬ ስኮት እንዴት ናችሁልኝ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰናል። ዛሬ በውቢቷ የወሎ መናገሻ በሆነችው በደሴ ከተማ የወሎ የባህል አልባሳትን ለብሰን እንግዲህ እንገኛለን ማለት ነው። ናዲን ላስደስታት፣ ፏፈሽ ላድርጋት፣ ላዝናናት፣ ደስ ይበላት ብዬ በነገራችን ላይ በወሎ ልብስ አብረን እንድንሆን አብረን እንድንታይ አብረን እንድንለብስ በጣም ትፈልጋለች እና እሷን የሚያስደስታት ነገር ለማድረግ እንግዲህ ዛሬ በውቢቷ ደሴ ይገኛለሁ። ይታያችኋል። አዛ ሸጋው ሸጋው ይታያል። አይታያል? ምን ይላል መሰለህ ሀገሬ ሰው አይጠየፍ ሆኖ ይታያል ከምሴ። ፍቅር ያልገባው ሰው ምን ያደርጋል ደሴ። እኛ የት ነን ደሴ። ለማንኛውም እንግዲህ እዚህ ቁጭ ብለን ኮረዳዋን እንጠብቃለን። እንዴት ነው ኮረዳዋን አላሽከረምማትም? ዘራ ብላ መፋቂያውን የሚዘራ አየዴሴ ሰው እንዲሁ ታድለው ሀገሪቱም ቆንጆ ናት። ና እስኪ አንተ ባለ ካሜራ እየቀረጥክ ና። እያያችሁ ነው። ይሄ ከዚህ ወደዚህ ያለው አራዳ ይባላል። ድሮ ይባላል። በደሴ ስትመሰረትና ስትቆረቆር ደሴ አካባቢ አራዲያዎቹ የሚኖሩበት ሰፈር ስለነበር አራዲያ አሉት ሰፈሩ። አራዲያ እዚያ ጋር ደግሞ ሙጋድ የገበያ ማዕከልም አለ። ወደዛ ስትሄዱ ደግሞ ደግነሽ ባህሉ ነው እንግዲህ እንዴት ነሽልኝ? ደህና ነሽ? አሮብሻል። በጣም አሮብሻል። ምንድን ነው እሱ? ወይኔ ካሜራ አለ ለካ ረስቼዋለሁኝ። እንዲህ ልበላ እንዴት ነሽ? አሮብሻል። በጣም ዋው ካሜራማን እንዴት ነው? እችን ነው ጠንከር አድርጌ እህቴ የማደርገው። እህቴ እንዲያው እስኪ ስለ ደሴ አንዳንድ ነገር መጀመሪያ ግን ሰላም ናቸው። አምሮብካል። አክሰንት እንደዚህ ሆኖ ቀረ። ደህና ነሽ? አለሁልህ። አምሮብሻል። ወላሂ የሀገራችን ባህል እንዴት እንኳን የሀገራችን ባህል እውነት ነው። ምንም ብትለብሽ አንቺ ለነገሩ
ከጎንሽ ያለው ወንድምሽ ጠንካራ ስለሆነ አረ በጣም የምር ባለፈው ማለት ቪዲዮ እየሰራሁኝ እንደዚህ ኢንትሮ እየሰራሁኝ ከዛ ጠዋት ላይ መጣች። ምን ያቅ ያለች ረሳሁት። ቤተሰቦች ትናንትና እንኳን ሲመጣ እኮ አቀፍኩትና ለካ ተጣልተናል እና ጥሎኝ ምናምን ነገር ሄዶ ነበረ አሳልኩና ከዛ ታውቃላችሁ ጀምነ ምን ነው ብሎ ያው ቤተሰብ በደካማ ጎኔ ነው የመጣብኝ እና እኔ ደግሞ እዚህ ድረስ መጥቶ አንደኛ አላስቻለኝም። ይቅርታ ተቀባይነት ማለት ይቅርታ ባይ ሆኖም ተቀባይም ሆኖ እና ደግሞ ያው ጥፋቴን ስለማይ ይቅርታ ጠይቄዋለሁኝ። እዚህ ድረስ ስለመጣ ስጀምር ለእኔ ይቅርታ ባይለኝ መጣቱ ብቻ። ኧረ ዝም በይ በቃ ወሬ አታብዥ። እንዲያው ምን አይነት እኔም ላውራ እንጂ ሻውራ ምን አይነት እንዲያው ልጅ እንዳለ ልጅ ያው ልጅ ናት ለነገሩ። ይሄ ደግሞ ተበላሽቶ አስተካክልኝ ሲያቸው አሁን እዛ አንቺ ሰፈር መሪ አንቺ እሺ ካይቶ መሪ እሺ አቦራ ማለት ወንድም ነው ከፊት የሚሄደው። ሴት ልጅ ላይማ ዘራፍ አለ መሪ ወስድክ አላውቅም። አስጎብኘኝ ብቻ። ይሄ እዚህ ጋር ይሄ ይባላል ወይ በዚህ እንሄድ። እሺ ምን ጀመረሽ? እንዲሁ እናልሻለሁ። የሆነ ግጥም አለ የማውቀው የወሎ አንድ ግጥም ነው። እሱም አይጠየፉ ነው አለ ይታያል ከሚሴ እኔ ልዘፍንልህ ነው። ቤተሰቦች ቀይ ይምጡና ዘፈን ነው ግጥም ዘፈን ነው ግን